ኦባሳንጆ የህዋትን ቤት አተረማመሱት። የአፍሪካ ህብረት ልዩ መልእክተኛው ኦሉሴጉን ኦባሳንጆ ሰሞኑን የሰጡት መግለጫ በፖለቲካ መድረክ ላይ ትልቅ ቦምብ ጥሎም አልፏል። በተለይም በህዋት ጎራ ውስጥ የፈጠረው መደናገጥና እርስ በርስ የመካሰስ አዝማሚያ የድርጅቱን የውስጥ ቤት ምን ያህል እንዳናወጠው እንደሆነም ማሳያ ሆኗል። ድርጅቱ እንደ ትልቅ ባለውለታና ደጋፊያቸው የነበሩት ዓለም አቀፍ አስታራቂዎች ሳይቀሩ አሁን ላይ እውነታውን ይፋ ማውጣታቸው በዲፕሎማሲው ረገድ ከፍተኛ ተስፋ መቁረጥን ፈጥሯል። የኦባሳንጆ ጣልቃ ገብነት የህዋትን የውስጥ አንድነት ስባሪ ቁራጭ ፍንትው አድርጎ ያሳየ ከመሆኑም በላይ የህዋትን የጦርነት ናፋቂነትና ጠብጫሪነት ፍንትው ብሎ እንዲታይ ያደረገ ተግባር እንደሆነም ተነግሯል። በዚህም በህዋት ቤት ከፍተኛ መደራበሮች መፈጠራቸውም እየተሰማም ይገኛል። ይሁን እንጂ የኦባሳንጆ ጉብኝት በትግራይ ክልል በስልጣን ዙሪያ በሚደረጉ ውዥንብሮችና በአባላቱ መካከል ያለውን የኃይል ሚዛን መነቅነቅ የህዋትን ቤት አተረማምሶታል ተብሏል። ይሁን እንጂ የኦባሳንጆ ድንገተኛ ጉብኝት ህዋት አሁንም ያለበትን ድርጅታዊ መዳከምና የስልጣን መጠማት ፍላጎትን ፍንትው አድርጎ ያሳየ እንደሆነም ተነግሯል። ይህ በእንዲህ እንዳለ ፓርቲው በጉልበት የስልጣን መንበሩን መቆናጠጡን ለአፍሪካ ህብረት አደራዳሪዎች ቡድን የተመቸውም አልሆነም። በዚህም የኦባሳንጆ ልዑክ ለህዋት ባለስልጣናት ወደ ሰላም እንዲመጡ ከፍተኛ ማስጠንቀቂያ እንደሰጡም ጭምር ከስፍራው የሚወጡ መረጃዎች ያሳያሉ።